በሚዶ ቅርጽ የተሰራው የዘመን ባንክ ህንጻ ሲገርመን የወጋገን ባንክ ህንጻ ደግሞ በጀሪካን ቅርጽ ነው የተሰራው አሉን። ይሁና አልን። ሌላኛው አስገራሚ ህንጻ ደግሞ ከአዲሱ ኦሮሚያ ቤተመንግስትና ሀያት ሪጀንሲ ፊት ለፊት በቁመቱ ከህብረት ባንክ በጥራቱ ደግሞ ከሸራተን ሚስተካከል ባለ 35 ወለል ህንጻ እየገነቡ ነውም ተባልን። ይህ የምትመለከቱት ድንቅ እይታ ከዚሁ ህንጻ 14ኛ ፎቅ ላይ የተነሳ ሲሆን ገና በ14ኛው ፎቅ አዲስ አበቤ እንዲህ ከታየ 35ኛው ፎቅ ሲያልቅማ አዲሷ የሶማሌላንድ ወደባችንን ከዚሁ ሳናት አንቀርም። ሌላው ገራሚ ነገር ልንገራችሁ። ይህ ሙሉ በሙሉ በመስታወት የሚለበጥ ህንጻ ላይ 605 ካሬ ፔንት ሃውስ ያለው ሲሆን 165 ሚሊዮን ገደማም ይሸጣል። ምን አላት ታዲያ አትሉም? ስለ 90 ካሬው ባለ አንድ መኝታ አትጠይቁኝ። የምር ግን እዚህ ፎቅ ላይ ወጥተው ስታዲየም ኳስ ቢኖር መስቀል አደባባይ ክብረ በዓል ቢከበር ሳምሰንግ አልትራ ካለ የፈለግከውን ዙም አርገህ ማየት ያንተ ፋንታ ነው። እውነትም ዓለም ገነት ሪል ስቴት ይለያል። ለበለጠ መረጃም ይደውሉላቸው።